ስለ ቲክቶክ አዲስ ነገር ተሰምቷል። ሰላም እንዴት ናችሁ? ከቲክቶክ ጋር በተያያዘ ያለውን አዲስ ነገር ነግራችኋለሁ። ሌላው የግል ስራ ለጀመራችሁ እንዲሁም የግል ስራ ለመጀመር ለምታስቡ ቪዲዮ ጠቃሚ ስልጠና ይዟል። ቪዲዮን ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ባለፈው ዓመት ባይትዳንስ የተሰኘው የቻይና ኩባንያ የቲክቶክን መተግበሪያ ለአሜሪካዊ ባለሀብት የማይሸጥ ከሆነ እንዲዘጋ መወሰኑ የሚታወስ ሲሆን ሆኖም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን በመጡ ጊዜ ሊዘጋ የነበረውን ቲክቶክ በ3 ወር አራዝመው ለአሜሪካዊ ድርጅት እንዲሸጥ ጥሪ አቅርበው ነበር። ታዲያ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፎክስ የዜና ጣቢያ ጋር ባደረጉት ቆይታ የአጫጭር ቪዲዮ ማጋሪያ የሆነው ቲክቶክ የሚገዙ ባለሀብቶች ማግኘታቸውን አስታውቀዋል። የገዢዎቹ ማንነት ከ2 ሳምንት በኋላ ይፋ እንደሚያደርጉም ነው ፕሬዝዳንቱ የገለጹት። ንግግሩ አሁን ላይ እየተደረገ መሆኑንና ከቻይና ፈቃድ የሚያስፈልግ መሆኑን የገለጹት ፕሬዝዳንት ትራምፕ የቻይናው ፕሬዝዳንት ሺ ጂንፒንግ ያደርጉታል ብዬ ተስፋ አድርጋለሁም ብለዋል። አሁን ላይ ገዢ እንደተገኘና ንግግር ላይ መሆናቸውን የገለጹት ፕሬዝዳንቱ በሚቀጥሉት 2 ሳምንታት የገዢዎቹን ማንነት በይፋ እንደሚያሳውቁም ጠቅሰዋል። ከዚህ ጋር በተያያዘ ስለ ቲክቶክ አስገራሚ እውነታዎችን ልንገራችሁ። ቲክቶክ በአሁኑ ሰዓት ከ1 ሚሊዮን በላይ ተጠቃሚዎች ያሉት ሲሆን እጅግ በአጭር ጊዜ ብዙ ተጠቃሚ ያገኘ መተግበሪያ ነው። ይህም የዓለማችን 5ኛው ዝነኛ መተግበሪያ ያደርገዋል። ቲክቶክ በአፕል ስልክ ላይ አፕል ስቶር ውስጥ ብዙ ዳውንሎድ የተደረገ መተግበሪያም ነው። በቻይና የሚጠቀሙት የቲክቶክ አይነት ዱይን ተብሎ ይጠራል። ቲክቶክ ከ155 ሀገራት በላይ ተጠቃሚዎች አሉት። ይህ በአብዛኛው ዓለም ክፍል የሚጠቀሙት መተግበሪያ ያደርገዋል። ቲክቶክ ሱስ የሚያስይዝ ባህሪም አለው። አብዛኛው የቲክቶክ ተጠቃሚ የቲክቶክ ማብቂያ በሌለው ቪዲዮ ባህሪ ምክንያት ቪዲዮዎችን ስክሮል በማድረግ አቁሞ ስልክን ማስቀመጥ በብዙ ይቸገራሉ። ምክንያቱ ደግሞ የሚመጡት ቪዲዮዎች አብዛኛው ከግለሰቡ ጋር የተያያዙና የተቆራኙ በመሆናቸው ነው። እንዲሁም ሌላው እውነታ አብዛኛው የቲክቶክ ተጠቃሚ እድሜያቸው በ10ዎቹ እድሜ የሚገኙ ታዳጊዎች ናቸው። ሌላው ቲክቶክ የሚለውን ስም ያገኘው የቪዲዮ ቆይታ አጫጭር ሰከንዶች ሆኖ ትኩረት ሳቢ ስለሆኑ ነው። የዓለማችን ትልቁ የቲክቶክ ተከታይ ያለው ግለሰብ ካቢላሚ የሚባል ሲሆን ከ1,625,000 በላይ ተከታዮችም አሉት። የሰራቸው ቪዲዮዎችም 2 ቢሊዮን 500 ሚሊዮን ላይኮችን ማግኘት ችሏል። የሚሰራቸውም ስራዎች ውስብስብ የሆኑና የተደረጉ ክዋኔዎችን በቀላሉ መንገድ በማሳየት በዓለም ከፍተኛ እውቅናን ሊያገኙ ችሏል። በዚሁ በቲክቶክ ፕላትፎርም 1 ቢሊዮን በላይ ቪዲዮዎች በየቀኑ የሚታዩ ሲሆን እንዲሁም መተግበሪያው እስካሁን ከ4 ቢሊዮን ጊዜ በላይ ዳውንሎድ ሊደረግ ችሏል። በአሁኑ ሰዓት ቲክቶክ ለገበያተኞች መሪ መድረክም ሆኗል። የቲክቶክ ፈጣን እድገት እና ከፍተኛ ተደራሽነት ለዘመናዊ ገበያተኞች ዋና የማስታወቂያ ጣቢያ አድርጎታል። ከሀገርኛ ማስታወቂያዎችና የምርት ውጤቶች እስከ ከፍተኛ ተጽዕኖ ፈጣሪ ተቋማቶች ከገበያተኞች ጋር ለመገናኘት በታማኝነትና በተለያዩ ፈጠራ በተሞሉ መንገዶች በመሳተፍ ቲክቶክን እየተጠቀሙበት ይገኛሉ። የቲክቶክ ኃይለኛው ስልተ ቀመር ማለትም አልጎሪዝም ተጠቃሚዎች ተደራሽ ወይንም ቫይራል እንዲሆኑ በማገዝ ገበያተኞች ውጤታማ እንዲሆኑ አስችሏል። በአሁኑ ሰዓት ገበያተኛ ሆነው እና በቲክቶክ ላይ እስካሁን ገበያዎትን፣ ምርቶትን እንዲሁም አገልግሎቶትን ካላስተዋወቁ ቁልፍ የእድገት እድል እያመለጡትም ሊሆን ይችላል። ለዚህም ይጠቅማቸዋል ብዬ ያሰብኩት የስልጠና ጥቆማ አለኝ። በዩቲዩብ ሁላችንም የምናውቀው ኮሜዲያን እሸቱ የቲክቶክ መረዳትን የሚጨምር ዘመንን ማሸነፊያ ሲል የገለጸው ልዩ የክረምት ኮርስ አዘጋጅቷል። መማር የምትፈልጉ ትምህርቱን በኦንላይን ስለሚሰጥ ባላችሁበት ሆናችሁ በስልካችሁ ብቻ ተምራችሁ በስልካችሁ የምትሰሩበትና ለመጪው የዲጂታል ጊዜ ዝግጁ እንድትሆኑ የሚረዳ የቲክቶክ ስልጠና ነው። ዋጋውም ተመጣጣኝ እንደሆነና 3 ትምህርቶችን በአንድ ዋጋ 50% ቅናሽ ሆኖ ነው ስልጠናው የቀረበው።
ሌላው ኮሜዲያን እሸቱ እንዳስታወቀው ከክረምት በኋላ 3ቱም ትምህርቶች ለየብቻ በተለየና በትክክለኛ ዋጋቸው የሚሰጥ መሆኑን ገልጿል። ታዲያ ለስራው እንደሚጠቅሙት ካመኑ ስልጠናው ጠቃሚ በመሆኑ ደውለው በመመዝገብ መሰልጠን ይችላል። ተመሳሳይ ቪዲዮ እንድታገኙ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ ሁኑ። ዩቲዩብ ቻናሉ 10,000 የመድረስ እቅድ ይዟል። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጠይቃለሁ። ቻው።